ሰላም ቤተሰቦች እንደምን አላችሁ? እኔ ሰላም ነኝ። ሰላማችሁ ብዝት ይበልልኝ። እኔ ዛሬ ልናገር ነው የመጣሁት። ያው እንግዲህ ፎሎ ያላረጋችሁ ካላችሁ ፎሎ ያረጋችሁ፣ ቪዲዮውን ላይክ ያረጋችሁ ጀምሩት። ዛሬ ልናገረው የፈለግኩት ስለ አክሱም ጽዮን በማህበራዊ ሚዲያ በሰፊው እየተባዛ የመጣ የሙስሊምና የኦርቶዶክስ ለማጣላት እየተሰራ ያለ ሴራ እዚህ በማህበራዊ ሚዲያ ላይ ሁላችን ተባብረን ሙስሊምና ክርስቲያን በአንድ ላይ ሆነን ልክ ከጥንት ጀምሮ ከጥንት ዘመን ጀምሮ ስንት ዘመናትን ያስቆጠረ የአንድነትና የመቻቻል በህብረት ወላጆችን በህብረት እየሰሩ እስካሁን እንዳስቀጠሉት የፍቅር የመግባባት እኛም በዚሁ መድረክ ላይ በማህበራዊ ሚዲያ መድረክ ላይ ማለት ነው ተባብረን እነዚህ ሰዎችን መገሰጽ እንዳለብን ላሳስብ እወዳለሁ። ከዛ በኋላ አንድ እውነታ ደግሞ ማወቅ ያለብን ነገር በአክሱም ጽዮን ላይ በኦርቶዶክስ መገለጫና ማህተባችን በሆነች አክሱም ጽዮን መስጊድ መሰራት አለበት ካላችሁ ሀሳብ ያለው ሰው ካለ ማለት ነውና በመካ መዲና ቤተ ክርስቲያን መስራት ይቻላል ወይ? ጥያቄ ነው የፈለኩት። እኔ ጠይቃቸዋለሁ። እኔ የፈለኩት መሰራት አለበት ብሎ ለተናገሩት ብቻ ነው እንጂ ሌላው ድፍን የኢትዮጵያ ሕዝብ እንዴት እንደሆነ ስለሚያውቅ እነዚህ ግን ስለ ሙስሊምና ስለ ክርስትና እምነት የአንድነትና የጽናት የመቻቻል ስንት ዘመናት ያስቆጠረ ለማፍረስ እየጣሩ ያሉ ሰዎችን እንድትጠይቁልኝ እፈልጋለሁ ማለት ነው። እኔ በሌላ አይደለም የመጣሁት። ደግሞ መጣራት ያለበት ነገር ተልእኮ ነው የመጡት ወይስ ዝም ብሎ ከባዶ ሜዳ ተነስቶ ነው እንደዚህ እያወሩ ያሉት? ለምንድን ነው እንደዚህ አይነት ምን አስፈልግ? በሃይማኖት ማጣላት ስንት ዘመናት ተቻችሎ የኖረ ህዝብ በሃይማኖት ልታጣላ መሞከር ምን አስፈለገ? ለምንድን ነው? ዓላማውስ ምንድን ነው? እኔ እስካሁን ምንም አልገባኝም በጭራሽ። እና የገባችሁ ካላችሁ ደግሞ ያው ሀሳባችሁን በኮሜንት መግለጽ ትችላላችሁ። ለእያንዳንዱ መጠየቅ ደግሞ እኔ ኮሜንት እያየሁ መልስ እሰጣለሁ። ፎሎ እና ላይክ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ያው ደህና ሁኑላችሁ የምንፈልገው። በመጨረሻ ላይ አንድ መናገር የምፈልገው ነገር እንደዚህ አይነት ነገር ሲፈጠር ሁላችን በአንድ ላይ በህብረት ሙስሊሙም ክርስቲያንም ሳንል እንደዚህ ያሉ ህዝብ ለመዋዛገብ እየሰሩ ያሉ ሰዎችን መገሰጽ አለብን ነው
ማለት የምፈልገው እንደዚህ ነው እና ይመቻችሁ። ለማንኛውም